ሳቅ ነፍሷን ይማረው። አንዳንድ ሰዎች ለሳቅ ሲፈጠሩ፣ አንዳንዶቹ ደግሞ ሳቅ ዘርተው ሳቅ ያጭዳሉ። እንዲህ ካሉ ሰዎች መካከል ደግሞ ነፃነት ወርቅነህ አንዱ ነበር። ሳቅ ራሷ ወዳጇን ታውቃለች፣ ወዳጇም ነፃነት ወርቅነህ ነበር። ዛሬ ግን ሳቅ ምድርን ተሰናበተች፣ ወዳጇን አጥታ ለለቅሷ ኮበኮበች። በኢቢኤስ ቴሌቪዥን ፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ባለሙያ ነፃነት ወርቅነህ ባደረበት ድንገተኛ ሕመም ከዚህ ዓለም በሞት መለየቱ በይፋ ተገለጸ። የኢቢኤስ ቴሌቪዥን ጣቢያ ባወጣው የሐዘን መግለጫ ለበርካታ ዓመታት በኢቢኤስ ሲተላለፍ የነበረውን የብዙ ልብ የገዛውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነፃነት ወርቅነህ ከዚህ ዓለም መለየቱን በጥልቅ ሐዘን አስታውቋል። ባለሙያው በቴሌቪዥን ፕሮግራም አቅራቢነት ብቻ ሳይሆን በፊልም ተዋናይነት፣ በሌሎች የጥበብ ዘርፎች በተመልካቾች ዘንድ እጅግ ተወዳጅ እና ዝነኛ አርቲስት ነበር። አርቲስቱ ባለትዳርና የሶስት ልጆች አባት ነበር። ቻናላችን በአርቲስቱ ሞት የተሰማውን ጥልቅ ሐዘን ይገልጻል። ለወዳጆቹና ለቤተሰቦቹ መጽናናትንም ይመኛል።